የወላይታ ዲቻን የተከላካይ ክፍል ለማስከፈት ቢፈልጉም አልተሳካላቸውም። ያሰልጣኝ ዘነበ ፍስሐ ወላይታ ዲቻ ጥብቅ መከላከልን ተግባራዊ አድርጎ አንዳንዴም በመልሶ ማጥቃት ግቦችን ለማስቆጠር ጥረት አድርጓል። ከኳስ ጋር ጥሩ ነገርን ለማሳየት የሞከረው ኢትዮጵያ ቡና በተለይም የመጨረሻ ማጥቃት ቦታ ላይ ሲደርስ አጋጣሚዎችን ለመፍጠር ተቸግሯል። ተቀይሮ የገባው አልሐሰን ካሉሻ 73ኛው ደቂቃ ላይ የቡናማዎቹ የደስታ ምንጭ ነበር። ጨዋታው ሊጠናቀቅ የ15 ደቂቃዎች ብቻ እድሜ ይቀረዋል። ወላይታ ዲቻ ላለመሸነፍ ከመከላከል ወደ ማጥቃት ተሸጋግሮ እቅዱን ፍሬ አፍርቶ የጨዋታው መጠናቀቂያ ላይ ግብ አስቆጥሯል። ወጣቱ ዮብ አለማየሁ ያቻነቷ ግብ ባለቤት ነው። ወላይታ ዲቻ ግብ ያስቆጠረበት ለኢትዮጵያ ቡና ለማገገም እጅጉን